በወጣት እድሜያቸው ሰክሰስፉል የሆኑና ብዙ ብር ሜክ እያደረጉ ያሉ ወጣቶች ከእናንተ የበለጠ አይኪው ስላላቸው አይደለም፣ ከእናንተ የበለጠም ስማርት ስለሆኑ አይደለም። እነዚህ ነገሮች ስላወቁ ብቻ ነው። የመጀመሪያው ነገር የምትፈልጉትን ነገር የጠላችሁት ነው። ሀብታም መሆን ትፈልጋላችሁ፣ አት ሴም ታይም ደግሞ ሀብታሞችን ትጣላላችሁ። ሀብታሞች ሰይጣን ናቸው፣ ሀብታሞች ደስታ የላቸውም፣ በትክክለኛዊ ብር አላገኙ ብላችሁ ታስባላችሁ። እንደዚህ ከሆነ እናንተም ሀብታም ናችሁ። ከትንሽ ጊዜ በፊት ለአንድ ኢንቴሪየር ዲዛይኒንግ ካምፓኒ አንድ ፕሮጀክት ጀመርና በዛ ፕሮጀክት ላይ በጣም ሀብታም ነው ሰውየው። ከትላልቅ የመንግስት ድርጅቶች ጋር ነው የሚሰራው። እዛ ቦታ ላይ ሂደን ለመቅረጽ ምናምን ተስማምተን እንሄዳለን። የዛን ታይም ላይ እኔ የጠበቅኩት ሰው አንድ በጣም አሮጋንት የሆነ ሰው ሱፍ ለብሶ በጣም ትዕቢተኛ የሆነ ሰው ነበር። ከዛ በኋላ ደረስን እዛ። ልክ ስንገባ የጠበቀኝ ነገር የተለየ ነገር ነበር። ልክ እንደገባን የእያንዳንዳችን የቲም ሜምበራችን ስናቃል እያንዳንዱን ቦታ ራሱ ነው የሄደ ያሳየን። ምግብ፣ ቡና፣ ብዙ ነገር አቀረበልን። ብቻ በጣም የሚገርም ሰው ነበር። አእምሮዬ ላይ ነው የተሳለው ነገር ሌላ ነበር፣ እሱ ደግሞ ሌላ። እኔ ያደግኩበት ግቢ ላይ ሁልጊዜ ቡና ሲጠጣ ሲሰበሰቡ ሁሌም እናቶች የሚሉት ነገር አለ፣ እንኳን ሀብታም አላረገኝ በሰላምተኛ ሊሉ ነበር። ይህን ሰው እስካገኝ ድረስ ለሀብታሞች የነበረኝ አመለካከት ድሮ እንደተቀረጸው ነበር፣ መጥፎ ናቸው ብዬ ነበር ማስበው። ሀብታም መሆን ከፈለጋችሁ ግን ይህንን ነገር ከአእምሯችሁ ማውጣት አለባችሁ። ሁለተኛው ትክክል ያለውን አስተሳሰብ ደግሞ ሀብታሞች ፓሲቭ ኢንካም ብቻ ያላቸው ይመስለናል። ይሄ ማለት ቁጭ ብለው ሳይሰሩ የሚበሉ ነው ይመስለን። ይሄ ግን ትክክል አይደለም። አዎ ባለሀብቶች ፓሲቭ ኢንካም አላቸው፣ ግን ሞር ብር የሚያስገኝላቸው አክቲቭ ኢንካማቸው ነው። ሲጀመር እነዛ ባለሀብቶች እዚህ ላይ ለመድረስ ብዙ ሰርተዋል። አንድ ሰው ገና ስራ ያልጀመረ ሰው ከመሬት ይነሳና ቁጭ ብዬ የማገኝበትን የሆነ መንገድ ልፈልግ ይላል። እንደዚህ ነገር የሚባል ነገር የለም። ቁጭ ብላችሁ የምትሰሩበትን የሆነ ነገር ለመክፈት መጀመሪያ በደንብ እየሰራችሁ አክቲቭ ኢንካማችሁ ሆኖ ለረጅም ጊዜ መስራት አለባችሁ። ለምሳሌ እንደ ጂም አስቡት። አንድ ሰው ወርክአውት ማድረግ ከጀመረ ለትንሽ ጊዜ በጣም ይለፋል፣ በጣም መስራት አለበት የሆነ ነገር ቢውልድ ለማድረግ ማለት ነው። ከሆነ ጊዜ በኋላ ግን ትንሽ እየሰራ ያንን ነገር ማስጠበቅ ይችላል። አክቲቭ የሆነበት ጊዜ ረጅም ነው። ፓሲቭ ለመሆን ትንሽ ጊዜ ነው የሚኖረው። ሶስተኛ ደግሞ ሁሉም ለሚያጋጥማችሁ ነገር የኔ ችግር ነው ብላችሁ ኃላፊነት መውሰድ። ለምሳሌ አንድ ሰው ቪዲዮ ኤዲቲንግ ለመማር አሰበ። ላፕቶፕ ወይ ከቤተሰቦቹ ወይ ከራሱ ብቻ ገዛ ላፕቶፕ። በዛ ላፕቶፕ እየሰራ የሆነ ሰዓት ላይ የላፕቶፕ ተበላሸን ብል ያ ችግር የሱ አይደለም፣ ግን የኔ ነው ብሎ ካላሰበ ሌላ ላፕቶፕ ለመግዛት ምንም አይነት ሞቲቬሽን አይኖረውም፣ ምንም አይነት ጥረት አያደርግም። በእኔ እምነት ብዙ ሰዎች እንዳይሳካላቸው እያደረገ ያለው ነገር ይሄ ነው። የሆነ ነገር ይፈጠራል፣ ለዛ ነገር እኔ ነኝ ችግሩ ብላችሁ ካላሰባችሁ፣ ሪስፖንሲብል ካልሆናችሁ ማንም ያን ነገር መጥቶ ይፈታላችሁ። ሌላው በወጣት እድሜያቸው ሰክሰስፉል የሚሆኑ ሰዎች የሚያደርጉት አንድ ነገር አለ። ለሀብታሞች ብቻ ነው የሚሸጡት። ብዙ ስራዎችን ጀምራችሁ የተሳካላችሁ ካልሆነ ለማደግ ከከበዳችሁ ታርጌት የምታደርጉት ማርኬት ትክክለኛ አይደለም ማለት ነው። ለሀብታም ሰዎች ሶሉሽን እየሰጣችሁ አይደለም ማለት ነው። አራተኛ ደግሞ ብር ሴቭ እያደረጋችሁ ሀብታም ለመሆን አትሞክሩ። ለምሳሌ አንድ የ50 ሺህ ብር ደመወዝተኛ ብሩን ቢያጠራቀም ለምሳሌ እንበልና 30 ሺህ ብር አጠራቀም፣ በ3 ዓመት ደህና መኪና እንኳን ያገዛለት። ከ2 ዓመት በፊት አርቲክሎችና ኤሴዎችን ጽፋለሁ ለኮሌጅ አፕሊኬሽኖችና አርቲክሎች ደግሞ ለሜጋዚን ድርጅቶች ማለት ነው። እነዛን ብር የሚሰጡኝም ብር እያንዳንዷን ብር ነበር ማጠራቀማት። አት ኤንድ ኦፍ ዘ ዴይ የት እንደገባም አላውቅም ነበር። የሆነ ሰዓት ላይ የቪዲዮ ኤዲቲንግ ኮርስ ገዛሁበት፣ ቪዲዮ ኤዲቲንግ ተማርኩኝ። ባለኝ ስኪል ላይ የቪዲዮ ኤዲቲንግ ስኪል ደግሞ መጨመሬ ይህንን ባገኘሁት ብር መግዛቴ ምን ጠቀመኝ? አርን ማረገውን ብር እንድጨምር አድርጎኛል። ትልቅ ረቨኑ እንዲኖረኝ ማለት ነው። አንድ ስኪል ደግሞ ስትማሩ ምን አይነት ኦፖርቹኒቲ ሊከፍትላችሁ እንደሚችል አታውቁም። እኔ ቪዲዮ ኤዲቲንግ ከተማርኩኝ በኋላ ስለ ፕሮዳክሽን ተማርኩኝ። ከዛ በኋላ ደግሞ ዲጂታል ማርኬቲንግ ስኪሎችን ተማርኩኝ። በዛ ተነስቼ አሁን የዲጂታል ማርኬቲንግ ኤጀንሲ ከፍቻለሁ። ከብዙ ድርጅቶች ጋር በማስታወቂያ እየሰራሁ ነው። አምስተኛና የመጨረሻው ያላችሁበት ኢንቫይሮንመንት ምንድነው ይመስለው? ጓደኞቻችሁ ምንድነው ይመስሉት? ወደዳችሁም ጠላችሁም ራሳችሁን ኮምፔር የምታደርጉት ካጠገባችሁ ካሉ ከ5 ሰዎች ጋር ነው። ጓደኞቻችሁ ወይም አብራችሁ የሚሆኑ ሰዎች መጥፎ ሰው ነው አይደለም፣ ግን ወደኋላ እየጎታችሁ ሊሆን ይችላል። ለምሳሌ እኔ አጠገብ ያሉ ጓደኞቼ በሙሉ ከኔ ያነሰ ፖዚሽን ላይ የሚገኙ ከሆነ ራሴን ባይ ዲፎልት ማለት ነው ከነሱ ጋር ነው ኮምፔር ማድረገው። ስለዚህ ላድግ አልችልም፣ ወደኋላ ይጎቱኛል ማለት ነው ቴክኒካሊ። ስለዚህ በወጣት እድሜያቸው ሰክሰስፉል የሆኑ ሰዎች እነዚህ ማይንድሴቶች ስላሏቸው ነው አሁን የደረሱበት ደረጃ የደረሱት። እነዚህ ነገሮች አዶፕት ማድረግ በጣም ይጠቅማቸዋል። ይህ ቪዲዮ ከጠቀማችሁ ቀጣይም እናንተን የሚጠቅሙ ሰክሰስፉል የሚያደርጓችሁ የተሻለ ሰው የሚያደርጋችሁ ነገሮችን ስለምለቅላችሁ ሰብስክራይብ ማድረግ እንዳትረሱ።